ስራ የጠፋበት ምክንያት ምንድነው? በአሁኑ ሰዓት ጥናቶች እንደሚያመለክቱት 33% የሚሆነው የኢትዮጵያ ሕዝብ ዕድሜው ከ15 እስከ 30 የሚሆን ወጣት ነው። ከዚህ ውስጥ ደግሞ ከ19% በላይ የሚሆነው ስራ አጥ ስለመሆኑ የተለያዩ መረጃዎች ይጠቁማሉ። አብዛኞቻችን እንደምናውቀው ገንዘብ ከፍዬ መቀጠር አልችልም፣ እኔ ዘመድ የለኝም፣ ወይም ደግሞ ማውቀው ሰው የለም አይነት ምክንያቶችን ልናስቀምጥ እንችላለን። ይሁን በዚህ ዘመን ይህም ቢሆን ያስኬዳል። የዚህ ቪዲዮ ቁም ነገር አሁንም ቢሆን እነዚህን የመሰሉ ችግሮችንና ምሬቶችን እያስታወስኩ እናንተን ለማድከም አይደለም። ይልቁን ይህን ግዙፍ አጥር እንዴት ማለፍ እችላለሁ ብለን ራሳችን መጠየቅ እንድንችልና አዋጭ የሆኑ ስትራቴጂዎችን በመከተል ራሳችን ከስራ ጋር እንድናገናኝ የሚያግዙ ነጥቦችን አነሳለሁ። ሰላም የአዲስ ላይን ዩቲዩብ ሚዲያ ቤተሰቦች፣ በዛሬው ቪዲዮ በተለይ ወጣቶች በቀላሉ ስራ እንድናገኝ ብቁ የሚያደርጉንን ወሳኝ ስኪሎችን እንዴት ማዳበር እንደምንችል እንመለከታለን። እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ እንጀምራለን። በቀጥታ ወደ ነጥቦቹ። እንግዲህ ቀደም ብዬ በመግቢያ እንዳነሳሁት በጣም በርካታ ሚሊዮን ኢትዮጵያውያን ወጣቶች በአሁኑ ሰዓት ስራ የላቸውም። አብዛኞቹም በከፍተኛ ትምህርት ተቋም በማዕረግ የተመረቁ፣ ጥሩ ነጥብ አምጥተው የተመረቁ፣ እንደዚሁም ደግሞ የተለየ ስኪልና ሙያው ያላቸው ሆነው ነገር ግን በተለያዩ ምክንያቶች ስራ በማጣት ቤት የሚውሉ በርካታ ሚሊዮን ወጣቶች ያሉበት ሀገር ስለመሆኑ የምንረዳው ነገር ነው። በዚህ ቪዲዮ ማሳያችሁ ከእናንተ የሚጠበቁ 3 መሰረታዊ ውሳኔዎችን መወሰን እንዳለባችሁ ነው። የመጀመሪያው ዘመኑ ከኔ ምን ይፈልጋል የሚለውን መጠየቅ ነው። በዚህ ዘመን እስከኖርክ ድረስ አንተ የትኛውንም ያክል የእውቀት ደረጃ ቢኖር የትኛውንም ያክል ብትራቀቅ እነዚህ መሰረታዊ ስኪሎች ከሌሉ ምንም ነህ። ስለሆነም በቀላሉ ስራ ማግኘት፣ ራስን መለወጥ የምታስብ ከሆነ እነዚህ ስኪሎች የግዴታ ያስፈልገዋል። የመጀመሪያው የችግር ፈችነት ወይም ፕሮብለም ሶልቪንግ የምንለው ነው። ሌላኛው ግንኙነታችን የምናስኬድበት ስኪል ሲሆን ይህም በጣም በርካታ ጉዳዮችን የሚሸፍን ነው። ይህም ከስራ ቦታ እስከ ቤተሰብ ያሉንን እንደዚሁም ከጓደኞቻችን ጋር የሚኖረንን ግንኙነት ጨምሮ በርካታ ጉዳዮችን የሚሸፍንና ራሱን የቻለ ስውር የስራ መስፈርት ነው። ስለዚህም ጊዜ ወስደህ ቆም ብለህ እኔ ማን ነኝ? እኔ ምን አይነት ሙያ አለኝ? ዘመኑ ከኔ የሚጠይቀው ምንድን ነው? ለዚህ ዘመን የስራ ሁኔታስ ተዘጋጅቻለሁ ወይ? የግንኙነት ሁኔታዬ ምን ይመስላል? በቡድን የመስራት ችሎታዬ፣ ችግርን መልሶ የማወሳሰብና የማማረር ሳይሆን ችግር የመፍታት አቅሜ ምን ደረጃ ላይ ነው? የግንኙነት አቅጣጫዬ ምን ይመስላል? ምን ደረጃስ ላይ ነው? የሚሉትን ጥያቄዎችን የግድ መመለስ ያለብህ ጊዜ ላይ ነው። ወዳጄ በድጋሚ ልንገርህ፣ እነዚህ ሙያዎች እንዴትም ብለህ ማዳበር ከቻልክ አንተ ስራ ፍለጋ ከቤት መውጣት ሳይጠበቅብህ ዓለም ወደ አንተ ተገዶ ይመጣል። እውነቴን ነው ምልህ። ሁለተኛው ወቅቱ የሚጠይቀው የዚህ ዘመን ትልቁ ሙያ ወይም ስኪል የኮሚኒኬሽን እና የቋንቋ ክህሎት ይባላል። ኮሚኒኬሽን እና የቋንቋ ክህሎት በተለይም ደግሞ የእንግሊዝኛ ክህሎታችን ምን ይመስላል የሚለውን የሚመለከት ይሆናል። ልብ በል፣ ይህ ዘመን ውስጥ ያለውን ሀሳብን ወይም ልዩ ሙያን አውጥተህ እንድታሳየው ይፈልጋል። በአጭሩ ስለ ዲጂታል ፕሮሞሽን እያወራው ነው። ይህ ማለት ዘመኑ የፈጠረልን የዲጂታል ዓለም ተጠቅመህ ራስህን በሚገባ ሽጥ ወይም አስተዋውቅ እያልኩ ነው። በዚህ አግባብ ራስህን መግለጽ ወይም መሸጥ ካልቻልክ ክህሎትህን ማሳየት አትችልም፣ አንተም ከቤት አትወጣም ማለት ነው። እንግዲህ ይህ በአጭር ቋንቋ ራስን ፕሮሞት ማድረግ ማለት ነው። በተለይ ደግሞ 2 እና ከዛ በላይ ቋንቋ ተናጋሪ ከሆንክ እድለኛ ነህ። እንግዲህ የኮሚኒኬሽን ጉዳዮችን ስናነሳ በተለይ በጣም በርካታ መገለጫዎች ያሉት ቢሆንም የንግግር ክህሎታችን ነገሮችን በመጻፍ የምንገልጽበት መንገድ እና በእኛ ላይ ሰዎች ያላቸውን እምነት መገንባትን የሚያጠቃልል ይሆናል። ይህ ክህሎት እጅግ በጣም ትልቅ እና ወሳኝ ኃይል ነው። ሶስተኛው ዘመናዊ የስራ ዓለም የሚፈልገው ስኪል ራስን ማስተዳደር ወይ ራስን መግዛት ይባላል። በዚህ ርዕስ ውስጥ በርካታ ጉዳዮችን የምንመለከት ሲሆን በተለይም የጊዜ አጠቃቀማችን ምን ይመስላል? እያንዳንዱን የግል ፍላጎታችን እንዴት ነው የምናስተዳድረው? ከጓደኞች ወይም የስራ ባልደረቦቻችን ጋር ያለው ግንኙነታችን ምን ይመስላል? እንደዚሁም ደግሞ ዲሲፕሊንድ ነን ወይ? በጥብቅ ዲሲፕሊን የመመራት ባህል አለን ወይ? ስራዎችን በተቀመጠላቸው ጊዜ በጥራትና ቀጣይነት ባለው መልኩ እናከናውናለን ወይ? የሚሉ በጣም ወሳኝ የሆኑ ራስን ከማስተዳደር ጋር የተያዙ ስኪሎችን የምናይበት ነው። ስለዚህ እነዚህን ጥያቄዎች በድጋሚ ላንሳለህ። ጊዜ አጠቃቀሜ ምን ይመስላል? እያንዳንዱን የግል ፍላጎቶችን እንዴት ነው የማስተዳድረው? ከጓደኞቼ ወይም የስራ ባልደረቦቼ ወይም ከቤተሰቦቼ ጋር ያለኝ ግንኙነትስ ምን ይመስላል? በጥብቅ ዲሲፕሊን እመራለሁ ወይ? ስራዎችን በተቀመጠላቸው ጊዜ በጥራትና ቀጣይነት ባለው መልኩ እከውናለሁ ወይ? የሚሉትን ጥያቄዎች ለእነዚህ ጥያቄዎች ያለህ ምላሽ አዎንታዊ ከሆነ አንተ ዘመኑ የሚጠይቀውን ስብዕና ይዘሃል ማለት ነው። በመሆኑም ስራ በቀላሉ ማግኘት፣ ራስን መለወጥ ለአንተ ቀላል ይሆንልሃል። ብዙ ወጣቶች እውቀት፣ ክህሎት እንዲሁም የስራ ፍላጎቱ አላቸው። ነገር ግን ቀጣይነት ያለው ትጋት ይጎላቸዋል ወይም ደግሞ ኮንሲስተንሲ የምንለው እንደማለት ነው። ኮንሲስተንሲ ቁልፉ የስኬት መንገድ ስለመሆኑ ከዚህ በፊት በርካታ የአነቃቂ ንግግሮችን ተመልክተ ይሆናል። ይህ ክህሎት ባለመኖሩ ምክንያት በርካታ ወጣቶች ከህልማቸው ሳይገናኙ ይቀራሉ። ወዳጄ
ደግሜ ልንገርህ አይደል፣ ኮንሲስተንሲ እጅግ እልህ አስጨራሽ ሂደት ሲሆን ውጤቱ ግን የወርቅ ዋንጫ ነው። ግድ የለህም በእኔ ይሁንብህ ሞክረው። ሁለተኛው ክፍል ስነ ልቦናዊ ዝግጅት ወይም ማይንድ ሴት ሽፍት የምንለው ይሆናል። ከላይ በክፍል አንድ የዘረዘርናቸው ስኪሎች እጅግ ወሳኝ የዚህ ዘመን የስራ ሁኔታ የሚጠይቃቸው ልምዶች ወይም ክህሎቶች ቢሆኑም ከእነዚህ ስኪሎች በላይ ግን የሚያስፈልገው አእምሯዊ ዝግጅት ስለመሆኑ በበርካታ የስነ ልቦና መጽሐፍቶች አንብበህ ሊሆን ይችላል። በዚህ ስነ ልቦናዊ ዝግጅትን በሚመለከተው ክፍል አራት ነጥቦችን አነሳልሃለሁ። የመጀመሪያው ከጠባቂነት አስተሳሰብ ውጣ የሚል ነው። ይህ ማለት ምን ማለት ነው? በዋናነት የሆነ አካል ይቀጥረኛል ከሚል አንተ በከፍተኛ ትምህርት ተምረህ የዲግሪ የማስተርስ ወይም ከዛ በላይ የትምህርት ዝግጅት አለህ አይደል? ወጣት ነህ። በዋናነት የሆነ አካል ይቀጥረኛል ብለህ እየጠበቅክ ነው። በተለይ ከመንግስት ተስፋ አድርገሃል። ይህንን ከአእምሮህ ውስጥ አስወጥተህ ጣል እያልኩ ነው። ከዛ ይልቅ ቢያንስ ዘመኑ የፈጠረልን የዲጂታል ዓለም ተጠቅመህ አንዳንድ እድሎችን በግል ሞክር። ማን ያውቃል? ቢያንስ የተመኘውን የቅጥር ስራ እንኳን ለማግኘት መንገድ ሊሆንልህ ይችላል። ሁለተኛ፣ ለራስህ የምትሰጠው ግምት ምን ይመስላል የሚል ነው። ለራስህ የምትሰጠው ግምት ምን ያህል ነው? በራስህ ያለ መተማመንስ? አብዛኛው ወጣት ችሎታው አለው፣ ነገር ግን በራሱ እምነት የለውም። እስኪ አንድ ጥያቄ ልጠይቅህ። ለመሆኑ ራስህን አንተው ካላከበርከው ማን ሊያከብርልህ ይችላል? አትድከም፣ መልሱን እኔ እነግርሃለሁ። መልሱ ማንም ነው። ማናችንም ቢሆን ስኬታችን ለራሳችን ከምንሰጠው ከፍ ያለ እምነት የሚመነጭ እንደሆነ ግልጽ ነው። ስለዚህ እኔ ማንም ሊቀጥረኝ አይችልም፣ ዘመድ የለኝም፣ ገንዘብ የለኝም፣ የማውቀው ሰው የለም፣ እኔም ይህንን መስራት አልችልም ከሚሉ የሰነፍ ምክንያቶች ወጥተህ ተአምር መፍጠር የምችል ባለብሩህ አእምሮ ወጣት ነኝ የሚለውን እምነት አእምሮህ ላይ በደንብ ማስረጽ መቻል አለብህ። ሶስተኛው ትዕግስትና አርቆ አስተዋይነት ይባላል። ሮም በአንድ ጀንበር አልተገነባችም ሲባል ሰምተሃል አይደል? ይህ አባባል መቼስ በውስጡ የያዘው መልእክት ትረዳለህ። ወዳጄ፣ በዚህ ምድር ላይ ዛሬ ተጀምሮ ነገ ሀብታም መሆን አይቻልም። የሚያድጉ ሰዎች ቀስ ብለው በጊዜ ራሳቸውን ይገነባሉ። ምክንያቱም እድገት ሂደት ነውና ነው። የእያንዳንዱ የህይወት ውሳኔዎች በትዕግስት ላይ የተመሰረቱ ይሆኑ። ለትዕግስት የቱንም ያክል ዋጋ ለመክፈል የተዘጋጀ ይሁን። አራተኛ፣ ወድቆ መነሳትን ልመድ። ህይወት ውስጥ አንድ መራር እውነት አለ። አንድ ወደፊት ስትራመድ ሁለት ወደኋላ የሚጎትቱ ብዙ መሰናክሎች አሉ። ነገር ግን ይህ ህይወት ወድቆ የመነሳት ዓለም መሆኗን የምትረዳበት እንጂ ወድቀ የምትቀርበት መጨረሻ ስላለመሆኑ ማሳያ ነው። በአጭሩ የህይወት ውድቀት ማለት ትምህርት ቤት ማለት ነው። እያንዳንዱ የዛሬ ውድቀትህ አንድ ወደፊት እያስፈነጠረ ስለመሆኑ ልብ በል። ዛሬ የጀመርከው ነገር ሊያከስር ይችላል፣ ወይም ከስራ ልትባረር ትችላለህ፣ ወይም ደግሞ ጭራሹን ቀጣሪ አጥተህ ቤት ልትቀመጥም ይሆናል። አይዞህ፣ ብቻህን አይደለም። ይህ የሚሊዮን ወጣቶች ህይወት ነው። ችግር የሚሆነው ከስራ የተቀነስክ ቀን፣ እጅህን እግርህን አጣጥፈህ ቤት የተቀመጥክ ቀን፣ ከዚህ በኋላ ማንም አይቀጥረኝም፣ እኔ መስራት አልችልም ብለህ ራስ ላይ ድባቴን ከምረህ ቤት የዋልክ ቀን ነው። ሶስተኛው ተግባራዊ እርምጃዎች። በክፍል 1 እና 2 በልምድ በንግግርና በስነ ልቦና ራስህን ለዘመኑ የሚመጥን ሰው አድርገህ ማዘጋጀት የምትችልበትን መንገድ ተመልክተናል። አሁን እርምጃ የመውሰጃው ጊዜ ነው። አይዞህ፣ ጨከን ብለህ ወደፊት አንድ በል። ለዚህ ማሳያ የሚሆኑትን የሚከተሉትን መርሃ ግብሮች አዘጋጅቼልሃለሁ። ለምሳሌ በሶስት ወር ውስጥ እንደምንም ብለህ አንድ የዲጂታል ስኪል ተማር። ዘመኑ የእውቀት መሆኑን በደንብ ትረዳለህ አይደል? ነፃ ኦንላይን ኮርሶችን በነፃ ተማር። ሰርቲፊኬቱን ያዝ። ፕሮጀክቶችን ስራ ጀምር። አዳዲስ ነገሮችን በህይወትህ አቅድ። መማር ሊሆን ይችላል፣ ወይም የትኛውም አይነት ህይወትን በተለየ መንገድ ሊቀይር የሚችል አዲስ ፕሮጀክት ጀምር። ደፈር በል። ኔትወርኮችን አሳድግ። እያንዳንዱ ግንኙነትህ ዋጋ ይኑራቸው። በየቀኑ 1% ራስን ለማሻሻል ወስን። አዳዲስ ስኪሎችን ለመማር፣ አዳዲስ ሰዎችን ለማግኘት፣ አዳዲስ ነገሮችን ለመሞከር የተዘጋጀ ሁን። ሶሻል ሚዲያ አጠቃቀምህ ኢቲካል ይሁን። ከቻልክ ፕሮግራምድ ሁን። በእያንዳንዱ ሶሻል ሚዲያ ውስጥ የምታባክናቸው እያንዳንዱ ደቂቃዎች ነገ ህይወትን ቁጭ ብለህ በመቆዘም እንድታሳልፍ የሚያደርጉ ጎታች ምክንያቶች ስለመሆናቸው ልብ ልትል ይገባል። በአጠቃላይ የዚህ ዘመን ወጣት ከሆንክ ዘመኑ በፍጥነት የሚለዋወጥ ስለመሆኑ፣ አዳዲስ ነገሮችን የሚፈልግ የድሮ መንገድ አዋጭ አለመሆኑን፣ እንደዚሁም ዲግሪ ብቻውን የስራ ዋስትና ለመሆኑንና ከዚህ ይልቅ ዘመናዊ ስኪሎችን፣ ጠንካራ አእምሯዊ ዝግጅትና አዳዲስ ሙከራዎችን እንዲሁም ደግሞ ችግር ፈችነትን ከኛ የሚጠይቅ ስለመሆኑ ልብ ልትል ይገባል። እነዚህን ስኪሎች በህይወት አዳ ቪዲዮን ከወደዳችሁ ቻናሉን ሰብስክራይብ በማድረግ እንደተለመደው ድጋፋችሁን አሳዩ። በቀጣይ በሌላ ቪዲዮ እስክንገናኝ ቻው።